እንደዚህ የደመቀ ፕሮግራም የነበረው የቤቲ ኢንተርናሽናል ሜካፕ ስኩል የ27ኛ ዙር የተማሪዎች ምርቃት ነበረ። አዳማ ተገኝተን ነበረ። የአዳማም የአዲስ አበባም ተማሪዎች አንድ ላይ የምርቃት ፕሮግራም ነበር። በጣም ደስ የሚል ፕሮግራም ነበር። ከ100 በላይ ተማሪዎችን ነበር ያስመረቁት። እንደምታውቋት ደግሞ ያደሺ ደምሴም የመድረክ ችግር የለባትም። መድረክ ላይ ወጣ ንግግር ስታደርግ ነበር፣ ሰርተፊኬት ስትሰጥ ነበር። በጣም ቆንጆ ፕሮግራም ነበረ። አሁን ላይ ደግሞ የክረምት ልዩ ስልጠና ጀምሯል። ስለዚህ አዳማም አዲስ አበባም የምትገኙ ሰዎች ሜካፕ መማር የምትፈልጉ ሰዎች ተመዝገቡ። የቲክቶክ አካውንታቸውን ከስር ሜንሽን አደርግላችኋለሁ። ለተመራቂዎችም እንኳን ደስ አላችሁ። ከዚህ በኋላ ደግሞ ሜካፕ አዳማ ላይ አዲስ አበባ ላይ መማር ለምትፈልጉት ሰዎች ቤቲ ኢንተርናሽናል ሜካፕ ስኩልን ምርጫችሁን አድርጉ። በድጋሚ እንኳን ደስ አላችሁ። ባይ